ሰላም ጤና ይስጥልን በእያላችሁ በሰላምታችን ይድረሳችሁ። ይህ ዛላ ቴሌቪዥን ነው። ሰኔ 9 ቀን 2018 ዓ.ም የዕለቱን ዝግጅቶች ይዘን ቀርበናል። አብራችሁን በደራ ወረዳ ጉንዶ መስቀል የሸኔ ታጣቂዎች በንጹሃን ላይ በፈጸሙት ጥቃት ሁለት ሰዎች ተገድለዋል። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ በዛሬው ዕለት ሌሊት የሸኔ ታጣቂዎች በጉንዶ መስቀል ልዩ ስሙ ጉለልቻ በተባለ ቦታ ሁለት ሰዎችን ገድለዋል። ሟቾች አባትና ልጅ ናቸው ተብሏል። ታጣቂዎቹ በፈጸሙት ጥቃት 8 ሰዎች የቆሰሉ ሲሆን በርካታዎችን አግተው ወስደዋል ተብሏል። የሸኔ ታጣቂዎች በከፈቱት ተኩስ በርካታ የቀንድ ከብቶችም በጥይት ተመተው ሙተዋል ነው የተባለው። ታጣቂዎቹ የተረፉትን የቀንድ ከብቶችም ወስደዋቸዋል ተብሏል። ሰኔ 6 ቀን 2018 ዓ.ም በዚህ ወረዳ ከአባዶ ወደ ጉንዶ መስቀል ሲጓዝ የነበረ አንድ የህዝብ መኪና ሙሉ ተሳፋሪ ከነሹፌሩ ታግቷል ሲሉ የአካባቢው ነዋሪዎች ተናግረዋል። በአካባቢው የሸኔ ታጣቂዎች ለበርካታ ጊዜ የሚፈጽሙት ጥቃት እስካሁንም መፍትሄ አላገኘም። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የሚያስደፍር የሰማይ ላይ ጋሻ ነው ብለዋል ሌተናል ጄኔራል ይልማ መርዳሳ። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ኢትዮጵያን ከባድ ወረራና ከባንዳዎች ሴራ የሚከላከል ዘመናዊ ቴክኖሎጂ የታጠቀና የማይበገር አየር ኃይል መገንባቱን አረጋግጠዋል። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የሚያስደፍር የሰማይ ላይ ጋሻ ሆኗል ያሉት ዋና አዛዡ በቴክኖሎጂ የላቀ በስነ ልቦና የጠነከረ ለሀገር ክብር መስዋዕትነት ለመክፈል ዝግጁ የሆነና ጠላትን አምርሮ የሚጠላ ጀግና ሰራዊት መገንባቱን ተናግረዋል። ሌተናል ጄኔራል ይልማ አክለውም አየር ኃይሉ የውጊያ ዝግጁነቱን ቀዳሚ ዓላማው ውጊያን ከሩቅ ማስቀረት ቢሆንም ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ ግን አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መች ኃይል መሆኑን በተግባር ያረጋግጣል ብለዋል። ሌተናል ጄኔራል ይልማ መርዳሳ ይህን ይበሉ እንጂ በተለያዩ የሀገሪቱ ቀጠናዎች የኢትዮጵያ ዳር ድንበር መደፈሩ አይዘነጋም። የኢትዮጵያ ዳር ድንበር በጎረቤት ሀገሮች ተደፍሮ ለበርካታ ጊዜያት ህዝቡ ቢጮህም እስካሁን ምላሽ ያልተሰጠው መሆኑ ይታወቃል። የኢትዮጵያ አየር ኃይል ጥንካሬ በተደጋጋሚ በዋና አዛዡ ሲገለጽ መቆየቱ አይዘነጋም። ህዝባዊ ወያኔ ሓርነት ትግራይ ህወሓት ዛሬም እንደ ትናንቱ የህዝቡን የራስን ዕድል በራስ የመወሰን መብትን ለማረጋገጥ በሚደረገው ትግል ግንባር ቀደም ሆኖ በመሰለፍ ትግሉን በድል ማጠናቀቅ ይገባል በማለት ጥሪ አቀረበ። ህጋዊነቱ በኢትዮጵያ ብሔራዊ ምርጫ ቦርድ የተሰረዘውና በቅርቡ ከ6 ዓመት በፊት የተበተነ ምክር ቤትን ያቋቋመው ህወሓት የብልጽግና መንግስት በትግራይ ህዝብ ላይ ጦርነት ሊከፍት ነው በማለት ኮንኗል። የህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስት በትግራይ ህዝብ ላይ ድጋሚ ጦርነት ለመክፈት የሚያደርገውን ዝግጅት በማታለልና በማጭበርበር ለመደበቅ እየሞከረ ነው በማለት ከሶታል። የትግራይ ክልል ጊዜያዊ አስተዳደርን በኃይል የተቆጣጠረውና በብሔራዊ ምርጫ ቦርድን ህጋዊ ሰውነቱ የተሰረዘው ህወሓት ገዢው ፓርቲን በጦርነት ዝግጅትና በሰብአዊ መብቶች ጥሰት ከሷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት እስካሁን ድረስ በግልጽ ወደ ጦርነት ያልተገባበት ብቸኛው ምክንያት በትግራይ በኩል ባለው ከፍተኛ ትዕግስት ነው ብለዋል። የቻይናው መኪና አምራች ኩባንያ BYD ከመኪና ስር ያሉ ህይወት ያላቸውን ፍጥረታትን የሚለይ አዲስ አርቲፊሻል ኢንተለጀንስን ይፋ አድርጓል። የዓለማችን ግዙፉ የኤሌክትሪክ ተሽከርካሪ አምራች የሆነው የቻይናው BYD መኪና ከመንቀሳቀሱ በፊት ከስሩ የተሸሸጉ ሰዎችን ወይንም የቤት እንስሳትን በከፍተኛ ትክክለኛነት መለየት የሚችል በአርቲፊሻል ኢንተለጀንስ የተደገፈ አዲስ የደህንነት ቴክኖሎጂ ባለቤትነቱን በይፋ አስመዝግቧል። ይህ አዲስ የፈጠራ ስራ መኪናው ከመንቀሳቀሱ በፊት የመኪናውን የታችኛውን ክፍል መሬት በመቃኘት የመጀመሪያ ማጣቀሻ ምስል የሚፈጥር ነው ተብሏል። የቴክኖሎጂው ዋና ዓላማ ከመኪናው ስር የተገኘውን ነገር ሰው፣ የቤት እንስሳ ወይም ሌላ ህይወት ያለውን ፍጡር መሆኑን በእርግጠኝነት መወሰን ሲሆን በተለይም እንደ ጥላ፣ ጭቃን፣ የመንገድ ላይ ፍርስራሾች ወይንም የመኪናው የራሱ አካላት የሚያመጡትን የተሳሳቱ የአደጋ ምልክቶች በከፍተኛ ሁኔታ የሚቀንስ መሆኑ ልዩ ያደርገዋል ተብሏል። የአሜሪካ አየር ኃይል B-52 ቦምብ ጣይ አውሮፕላን ተከስክሶ የ8 ሰዎች ህይወት አልፏል። በደቡብ ካሊፎርኒያ ከሚገኘው የኤድዋርድስ አየር ኃይል ማዕከል ለመነሳት በሙከረበት ቅጽበት በተከሰከሰው የዩናይትድ ስቴትስ አየር ኃይል B-52 ቦምብ ጣይ አውሮፕላን አደጋ 2 የቦይንግ ኩባንያ ሰራተኞችን ጨምሮ የ8 ሰዎች ህይወት ማለፉ ተረጋግጧል። የአየር ኃይል ማዕከሉ ቀደም ሲል ባወጣው መግለጫ በመጀመሪያ አደጋው ማንም ሊተርፍ የማይችልበት እንደነበረ የሚያሳይ መሆኑን በመግለጽ የሟቾች የቅርብ ቤተሰቦች መርዶ እንደተነገራቸው አሳውቋል። አደጋው ሙሉ በሙሉ በኤድዋርድስ አየር ኃይል ማዕከል የማረፊያ መስመር ክልል ውስጥ የተገደበ እንደነበር የተገለጸ ሲሆን ማዕከሉ የዕለት ተዕለት ስራዎችን ለጊዜው ማገዱን አስታውቋል። B-52 አውሮፕላኑ የማዕከሉን የራዳር ዘመናዊነት ፕሮግራም እየደገፈ እንደነበር ለመነሳት በሞከረበት ቅጽበት ተከስክሶ በእሳት መያያዙም ታውቋል። የእስራኤል የደህንነት ሚኒስትር ቤን ግቪር በቪዛ ችግር ምክንያት ወደ አሜሪካ ላይ ያደርጉት የነበረውን ጉዞ ሰርዘዋል። በአነጋጋሪ ድርጊታቸው የሚታወቁት ኢታማር ቤን ግቪር ለባዮሜትሪክ የጣት አሻራ በአካል እንዲቀርቡ ከተጠየቁ በኋላ የቤተሰብ ጉብኝታቸውን እንደሰረዙ ተዘግቧል። የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤን ግቪር
ቪዛ በማግኘት ረገድ በገጠማቸው ችግር ምክንያት ወደ አሜሪካ ለማድረግ አቅደውት የነበረውን የቤተሰብ ጉዞ መሰረዛቸውን የእስራኤል መገናኛ ብዙሃን ዘግበዋል። ይህ መስፈርት በእስራኤል መገናኛ ብዙሃን ዘገባዎች ቪዛውን ለመስጠት ፈቃደኛ ካለመሆን እንደመጣ ተደርጎ ተርጉሟል። ቤንግቪር በሰፊው ትችትና ዓለም አቀፍ ውግዘት በሚያስከትሉ ቀስቃሽ ድርጊቶቻቸው በተደጋጋሚ በዜናዎች ላይ የሚነሱ ግለሰብ ናቸው። ለት የሆርሙዝ ወሽመጥ እንደገና እንዲከፈት ጥሪ ቀርቧል። የአሜሪካና ኢራንን ስምምነት 17 ሀገራት የተቀበሉት ሲሆን ሁሉም የሆርሙዝ ወሽመጥ እንዲከፈት ጥሪ አቅርበዋል። በእንግሊዝ፣ በፈረንሳይ፣ በጀርመንና በጣሊያን የተሰጠው የጋራ መግለጫ ይህ የክልሉን መረጋጋት ወደ ነበረበት ለመመለስና የዓለምን ኢኮኖሚ ለማረጋገጥ የእድል ጊዜ ነው ብለዋል። የሆርሙዝ ወሽመጥ በአስቸኳይ እንዲከፈትና ያለ ቅድመ ሁኔታ ያልተገደበ የመርከብ ነጻነት እንዲመለስ ጠይቀዋል። ቴህራን በባህረ ሰላጤው ሀገራትና በእስራኤል ላይ ጥቃት በመሰንዘር እንዲሁም በሆርሙዝ ባህር ላይ ለማለፍ እገዳ ጥላለች። በአዲስ አበባ ከተማ ፍቃዳቸውን ያላደሱ የጤና ተቋማት ከመስከረም 30 ቀን 2019 ዓ.ም በኋላ አገልግሎት መስጠት አይችሉም ተብሏል። የአዲስ አበባ ምግብና መድኃኒት ባለስልጣን በ2019 በጀት ዓመት የጤና ተቋማት የብቃት ማረጋገጫ እድሳትን በወቅቱ እንዲያጠናቅቁ ጥሪ አቅርበዋል። ከ4000 በላይ የመንግስትና የግል ጤና ተቋማት እድሳታቸውን ከሐምሌ 1 እስከ ነሐሴ 30 ቀን ድረስ በኦንላይን ስርዓት ማጠናቀቅ እንደሚገባቸው ባለስልጣኑ አሳስቧል። አሜሪካ ለኢራን 25 ቢሊዮን ዶላር ጦርነት ላቆመችበት ይሰጣታል ብላለች። 300 ቢሊዮን ዶላር በጦርነት ለወደመባት መልሶ ግንባታ እንደሚሰጣት የአሜሪካው ምክትል ፕሬዚዳንት ቫንስ አረጋግጠዋል። የአሜሪካው ምክትል ፕሬዚዳንት መጪው ጊዜ ለኢራን ብሩህ ነው ብለዋል። በሀገር አሜሪካ ዶላር እፈሽ የተባለችው ሀገረ ኢራን በሆርሙዝ ሰርጥ ማለፍ ከክፍያ ነጻ የሚሆነው ለ60 ቀናት ብቻ ነው ብላለች። በመግባቢያ ሰነዱ ኢራንና ኦማን የሆርሙዝ ባህርን አገልግሎት ይቆጣጠራሉ ተብሏል። ኢራን ከሆርሙዝ ሰርጥ የደህንነት፣ የአሰሳ፣ የአካባቢና ከመድን አገልግሎት ቀጥተኛ ገቢ ትሰበስባለች ነው የተባለው። የተወደዳችሁና የተከበራችሁ ጉድ የዛለ ቴሌቪዥን ተከታታዮቻችን ለዕለቱ ያዝንላችሁ መረጃዎች እኒህን ይመስሉ ነበር። ስለሚሰጡና ሀሳብ አስተያየት ከልብ እናመሰግናለን። በአዲስ አበባ ከተማ ፍቃዳቸውን ያላደሱ የጤና ተቋማት ከመስከረም 30 ቀን 2019 ዓ.ም በኋላ አገልግሎት መስጠት አይችሉም ተብሏል። የአዲስ አበባ ምግብና መድኃኒት ባለስልጣን በ2019 በጀት ዓመት የጤና ተቋማት የብቃት ማረጋገጫ እድሳትን በወቅቱ እንዲያጠናቅቁ ጥሪ አቅርበዋል። ከ4000 በላይ የመንግስትና የግል ጤና ተቋማት እድሳታቸውን ከሐምሌ 1 እስከ ነሐሴ 30 ቀን ድረስ በኦንላይን ስርዓት ማጠናቀቅ እንደሚገባቸው ባለስልጣኑ አሳስቧል። የተወደዳችሁና የተከበራችሁ ጉድ የዛለ ቴሌቪዥን ተከታታዮቻችን ለዕለቱ ያዝንላችሁ መረጃዎች እኒህን ይመስሉ ነበር። ስለሚሰጡና ሀሳብ አስተያየት ከልብ እናመሰግናለን። የተወደዳችሁና የተከበራችሁ ጉድ የዛለ ቴሌቪዥን ተከታታዮቻችን ለዕለቱ ያዝንላችሁ መረጃዎች እኒህን ይመስሉ ነበር። ስለሚሰጡና ሀሳብ አስተያየት ከልብ እናመሰግናለን።